ሐቂቃ እውነት ለመናገር ዛሬ ያለንበት ተጨባጭ ሁኔታ ሰዎች በድርቅ እየተንገላቱ፣ እንስሳቶች በድርቅ እንደዚሁ እየተንገላቱ፣ በእኛ ወንጀል በሃይማዎች እንደዚህ እየተጎዱ እያለቁ ያሉበት ሰዓት ነው። ይሄ ደግሞ በምንም አልመጣም እዚህ ዱንያ ላይ በእኔና ባንተ እኛ ባጠፋነው ወንጀል ምክንያት ነው። ስለዚህ ይሄ ደግሞ አላሁ ተባረከ ወተዓላ ያነሳልን ዘንድ ወደ አላህ መመለስ አለብን። ወደ አላህ ተውበት አድርገን ወደ አላህ መመለስ አለብን። ካልሆነ ግን ዱንያም መጪውም የተበላሸ ይሆናል። الله تبارك وتعالى يا أيها الذين آمنوا توبوا إلى الله توبة نصوحا እናንተ በአላህ አንድነት በአላህ ተመላኪነት በአላህ ጌትነት ብቸኝነት ያመናችሁ አማኞች ይላል አላሁ ተባረከ ወተዓላ። ወደ አላህ ጥርት ያለችን መመለስን ተመለሱ፣ ወደ አላህ ተውበት አድርጉ፣ ወደ እኔ ተመለሱ ይላል አላህ። አላሁ ተባረከ ወተዓላ መሐሪ ጌታ እንደሆነ ይነግረናል። እኔ እናንተ በወንጀል ተውጠናል። በዚህ ምክንያት ፀሐዩ ከፍቷል፣ መሬቱ ደርቋል፣ ተራራዎቹ ድንጋይ ሆነዋል፣ እጽዋቶች ደርቀዋል። በምን ምክንያት? በወንጀል ምክንያት። አላሁ ተባረከ ወተዓላ ይህንን መከራ ይህንን ችግር ከኔ ካንተ ላይ ከሀገራችን ላይ ያነሳልን ዘንድ ወደ አላህ ተውበት አድርገን ተስተካክለን መመለስ አለብን። ከትላንት ወዲያ እኮ ከ20 ቀን ከአንድ ወር በፊት ረመዳን ውስጥ ነበር። በረመዳን ያማርን የተስተካከልን ሰዎች ነበር። ዛሬ ግን ረመዳን ከወጣ በኋላ ሁላችንም በራሳችን ጉዳይ ተጠምደን ያለው ሁኔታ ተጨባጭ ረስተን ያለንበት ሁኔታ ነው። ወደ አላህ ተመልሰን አላሁ ተባረከ ወተዓላ መሐሪ ጌታ ነው። አላሁ ተባረከ ወተዓላ አዛይ ጌታ ነው። አላህ ተባረከ ወተዓላ አንድ እናት አንድ አባት ለልጁ ከሚያዝነው በላይ ልጁን ከሚወደው ከሚያፈቅረው በላይ አላሁ ተባረከ ወተዓላ ባሮቹን ይወዳል። አላሁ ተባረከ ወተዓላ ባሮቹን ያከብራቸዋል። እና ጌታችን ደግሞ አዛኝ የሆነ መሐሪ የሆነ ጌታ ነው። ቁል ብላ በላቸው ቁል ያ ዒባዲየ አለዚ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም ይላል። ቁል ያ ዒባዲየ አለዚ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ ድንበር ወሰን አለፋችሁ ባሮች ሆይ ይላል አላህ። አላሁ ተባረከ ወተዓላ እዚህ ቦታ ላይ ባሮቼ ብሎ ነው የጠራው። በወንጀል እሱን ድንበር አልፈነዋል፣ በወንጀል ተጨማልቀናል። መሬትን በሙሉ በወንጀል አውርሰናታል። መሬትን በወንጀል ጨለማ አድርገናታል። መሬትን በወንጀል በዙልም አድርገናታል። ወላኪን ግን አላሁ ተባረከ ወተዓላ አዛይ ከመሆኑ ጋር የኔ ባሮች ብሎ ጥሪ ያደረገልን በዚች የቁርአን አያ ወይም በዚች አያ ላይ ሸይጣን እንኳን ራሱ ተስፋ ያደርጋል ይላሉ ዑለሞች እንደሚናገሩት። ለምን ባሮቼ ነው ያለው? አማኞች ብቻ አይደለም። ወይም ደግሞ ያዩና አጠቃላይ ምንድነው ጥሪ ያደረገው? ባሮቼ ነው። እዚህ ጋር የአላህ ተባረከ ወተዓላ የፈጠራቸው የሰው ልጆች በሙሉ ምን ይሆናሉ? ወደ እርሱ ኢንቲሳብ ያደርጋሉ፣ ወደ እርሱ ኢንቲሳብ ይደረጋሉ። ባሮቼ ነው ያለው። በነፍሶቻችሁ ድንበር ያለፋችሁ ወሰን ያለፋችሁ ባሮች ሆይ ላ ተቅነጡ ሚን ረሕመቲላህ አላህ አይምርም ብላችሁ ተስፋ እንዳትቆርጡ፣ አላህ አያዝንም ብላችሁ ተስፋ እንዳትቆርጡ። ኢነላሃ የግፊሩ ዙኑበ ጀሚዓ አላሁ ተባረከ ወተዓላ ወንጀሎችን በጠቅላላ የሚምር ጌታ ነው። እኔ ምራቸዋለሁ። ኢነሁ ሁወል ገፉሩ ረሒም እሱ ደግሞ አዛይና መሐሪ ጌታ ነው እያለን ነው አላሁ ተባረከ ወተዓላ። መሐሪ የሆነ ጌታ ነው ያለን። እኛ ወደ እርሱ እጆቻችንን አንስተን ተውበት ካደረግን የተውበት በር ክፍት